ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? ዛሬም በሌላ ቪዲዮ መጥቻለሁ። ቻናሌ ሰብስክራይብ አድርጉ፣ ቪዲዮዬን ላይክ አድርጉልኝ። አመሰግናለሁ። ያው እኛ ጋር ሙቀቱ በጣም ኦቨር ሆኗል። እንደዚህ ቀዝቃዛ ነገር እየጠጣ ምናምን ካልሆነ አይቻልም ማለት ነው። እና ካሜራ ማስቀመጫ የለኝም ዛሬ እንደዚህ በእጄ ይዤ ነው የምቀርጸው። እንግዲህ ይመቻችሁ አይመቻችሁ አላውቅም። በዚህኛው እጄ ሲይዘው ይጋረዳል ለካ አይታይም። ካሜራው ወዴት ነው ያለው? በቃ በዚሁ ይዤ ልቅረጽ ጋይስ። እጄን ግን ይደክመኛል። አንድ እጄን ቶሎ አወራለሁ። እና ዛሬ የመጣሁት በጣም ልቤን የሰበረኝ ያሳዘነኝ ነገር ላወራችሁ ነው። ያው ሁሉም ሰው አዝኗል፣ እኔ ብቻ አይደለሁም። የዴዚ እናት መሞቷ ሁሉንም ሰው አሳዝኖታል። መሞቷ አይደለም የሚያሳዝነው ጋይስ፣ ከዴዚ ጋር ያላቸው ነገር ነው። መሞት ሁሉም ሰው ይሞታል፣ ሞት ሀቅ ነው። ግን የዴዚ እናት ብቻዋን መከራዋን አይታ አሳድጋ ለፍታ በሰው ሀገር ስንት ሆና አሳድጋ ልጇ ስትደርስ በልጇ ሳትደሰት በልጇ ልቧ እንደተሰበረ እንደተንከራተተች እንደናፈቀቻት ለዘላለም ተለያዩ፣ ላይ ይገናኙ ማለት ነው። የዘላለም ጸጸት ነዳማ ጥላባት ነው የሄደችው። አሁን የዴዚ ህይወት ከዚህ በኋላ ከዚህ ሰውዬ ጋር ለራሱ እኔ እንጃ ከአሌክስ ጋር ይቀጥላሉ የሚል ተስፋ የለኝም። ምክንያቱም እነሱ እናትየዋን አይወዷትም፣ እንዳያችሁት ይጠሏታልና አሁን ከዚህ በኋላ የነሱን አይን ለራሱ ማየት ለዴዚ በጣም ትልቅ ህመም እንደሆነ ነው የሚሰማኝ። ዴዚዬ እኔ ምንም አልልሽም። እንግዲህ ከነዳማው ከጸጸቱ አላህ ነጃ ይበልሽ፣ አላህ ይርዳሽ ነው ምልሽ። ያው አንቺም ሴት ልጅ እርጉዝ ነኝ ብለሻል። የምትወልጃት ሴት ልጅ ኢንሻአላህ በሰላም አድጋ ተራው እንደሚደርስሽ ተስፋ አለኝ። ምክንያቱም የትም አይቀርም፣ የተሰራ ነገር ያፈራል እና አንቺም ነገ በሴት ልጅሽ ይደርስሻል፣ በእናትሽ ላይ የዋልሽው ግፍ። እኔ የምላችሁ ነገር ቢኖር ጋይዝ እናታችሁ በህይወት እያለችላችሁ የምትላችሁን በመስማት የምትችሉትን በማድረግ የእናታችሁን ልብ ላለመስበር ሞክሩ። እናት አንዴ ታመለጠች ከየትም አትገኝም። እኔ በዚህ አጋጣሚ ማንን አስታወስኩ መሰላችሁ? ዴዚ ላይ ይሄ ነገር ሀፕን ሲያደርግ ባለፈ እነዛ እናትየዋ በዩሃ ሚዲያ ላይ ቀርባ ስለ ልጆቿ የሚያደርጓት የተናገረችው ቲክቶክ ላይ መጥተው እኛን ስታሳድግ ከወንድ ጋር ትተኛ ነበር፣ ጎረምሳ ታመጣ ነበር፣ ታወጣ ነበር ያሉ ልጆች እነሱን ነው ያስታወስኩት። እነሱ ልጆች ይህን ጊዜ እናታቸው በህይወት እያለችላቸው ይቅርታ ጠይቀው እናታቸውን የሚያስፈልጋትን ነገር ቢያደርጉ ብዬ ተመኘው። ምክንያቱም እናት አንዴ ታመለጠች የትም አያገኟትም። ዴዚ በቲክቶክ ሰዎች ግርግር ልጅነት ይዟት እናቷን ይቅርታ ሳትጠይቅ ከእናቷ ጠፍታ ሄዳ ሳትመለስ ሳይገናኙ እሷ እዛ ስዊዘርላንድ ነው ምናምን ነው ያለችው ከአሌክስ ጋር። እናትየዋ ልጄን አፈቀችኝ ብላ ከሁለት ቀን ምናምን በፊት ስቶሪ አድርጋ ነበር። ሳይገናኙ ይቅርታ እንኳን ሳይባባሉ ቃል ለቃል እንኳን ሳያወሩ ለዘላለም ተለያዩ እና አንዴ ታመለጠች ከየትም አትገኝም። እነዛ ልጆች እንደው ሰው አሁን የቲክቶክ ሰው ሀይ ብሎ ዴዚ ልጅነት ስላላት በአንድ በኩልም ደግሞ ነጭ ነኝ ብላ ስለምታስብ የቤተሰብን አሚር መስማት ግዴታ የለብኝ ምናምን ብላ ስለሚል አስተሳሰብም ስላላት ለዛ ነው እናቷን ሳትሰማት ትክክል ነኝ በሚል አስተሳሰብ ልቧን እንደሰበረቻት እንደዚህ እንትን ያለችው ማለት ነውና እነዛም ልጆች አላህ የሚመክራቸው ሰው በዙሪያቸው ኖሮ ተመክረው እናታቸውን ይቅርታ ቢጠይቁ ብዬ አሰብኩኝ። ያው የነሱ ሶሻል ሚዲያ ስለወጣ ነው እንጂ ሶሻል ሚዲያ ያልወጣ ብዙ እናቶችም እንደዚህ በልጆቻቸው አቢዩዝ የተደረጉ ብዙ ይኖራሉና እናት በህይወት እያለች ነው ሁሉም ነገር ቀላል የሚመስለው። አንዴ ካጣናት ግን በጣም ከባድ ነውና የእናቶቻችሁን ልብ የሰበራችሁ ሰዎች እናታችሁ በህይወት እያለችላችሁ ወደ እናታችሁ ተመልሳችሁ ይቅርታ ጠይቃችሁ አውፍታን ተቀበሉ ላችኋለሁ ውዶቼ። ዴዚዬ እኔ ምንም አልልሽም። እንግዲህ አላህ ጽናቱን ብርታቱን ይስጥሽ። አሁን ከዚህ በኋላ ማንም ስላንቺ የሚጨነቅ ማንም ስላንቺ የሚያሳስበው እንትና ጋ ሄድሽ እንትና ጋ መጣሽ የትም ሀገር ሄድሽ
አገር ለቀሸሽ አገር ለቀሽ ገባሽ ማንም ስላንቺ የሚያሳስበው ማንም ሰው የለም። እሷ ስለምታስብልሽ ነበር፣ ስለምታጨነቅልሽ ነበር እዛ ቦታ አትሄጂ፣ እዛ ቦታ አትውጪ፣ እዛ አትግቢ የምትልሽ እንጂ ከዚህ በኋላ ያው እንግዲህ ያ የፈለግሽው ነጻነት ምንም አይሰራም። ተነዳም ጋር ተጸጸት ጋ ነው ብቻ አላህዬ። እኔ ምን እንደምላችሁ አላቅም ጋይዝ እና በጣም ነው ያዘንኩት። እኔ በጣም ነው ያዘንኩት። ምን አለ ተገናኝተው እንደው ቃል በቃል እንኳን አንቺ እንዲህ ነሽ፣ አንቺ እንዲህ ነሽ ተባብለው እንኳን አውርተው ቢሆን በልጅነት ባለማወቅ ድምጿን ሁላ እሷና እናት ልጇን እንደ ማንኛውም እናት ልጇን ትቆጣለች፣ ትገስጣለች። ይሄን ታይ ያለቻትን ሁላ እያወጣች ቲክቶክ ላይ ሪከርዷን ስታሰማ ማንንም ሰው ስታሰድባት ያ ሁሉ ነገር እንደዛ ልቧን ስታደማት ዛሬ ለዘላለም አጣቻት እና በጣም ነው የሚያሳዝነው።